ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን የምትከታተሉት ቲኤምኤስ ቲቪ ነው ከዋሽንግተን ዲሲ ዋና ስቱዲዮአችን አቶ ጌታቸው ረዳ የህወሓት ስራ አስፈጻሚ አባል ቀጥታ ከትግራይ በመስመር ላይ ይገኛሉ ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ በክብር ጋብዛለሁ አቶ ጌታቸው እንኳን ደህና መጡ በቲኤምኤስ ላይ ከረጅም ጊዜ በኋላ ነው ቲኤምኤስ ላይ ዛሬ የተገናኘ ነው ጦርነት አልቋል ከተባለ አሁንም 3 ወር ኦልሞስት ሆኖታል እየሆነው ነው ትግራይ ውስጥ ደግሞ በየቀኑ ጦርነት እንዳለ ነው የሚናገረውና ምንድነው መሬት ላይ ያለው ስለ ተመልካቾች ጦርነት አልቋል ምኞት ይመስለኛል ያው ጦርነት አልቋል የሚል መልእክት እንዲተላለፍላቸው ጥልቅ ወገኖች ነው ትራስ አንድም ቀን ጦርነት ያልተካሄደበት ቀን የለም ጦርነት ያልተካሄደበት ቀን የለም ብቻ ሳይሆን በጣም አውዳሚ በርካታ ወጣቶች የሚቀሰፉበት ጦርነት ነው እርግጥ ወረራውን ያካሄዱት የአብይ የትምክህትን ኃይሎች የኢሳያስ ቅጥረኞች ወጣቶችና ህጻናትን በመጨፍጨፍ ላይ ትኩረት ያደረጉ ቢሆንም በሁሉም ግንባሮቻችን በሚደረጉ ውጊያዎች በሺዎች የሚቆጠሩ በተለይ አሁን ጦርነት አልቋል ተብሎ በተለይ ከደቡብ ከአማራ ክልል ገና 17 18 19 እድሜ የሚሰበሰቡ ወጣቶችን የመድፍ ሲሳይ በማድረግ ጭምር የቀጠለ ጦርነት ነው ስለዚህ ጦርነት አልቋል የሚባልበት ምክንያት እነዚህን አወናብደህ ወደ ትግራይ ለማምጣትና የመድፍ ሲሳይ አድርጎ ምናልባት የትግራይ ህዝብ እስከ መጨረሻው ለማንበርከክ ቢቻልበት እድል ይኖር እንደሆነ ለማየት የሚደረግ እንቅስቃሴ ነው ስለዚህ በየቀኑ የጦርነት ሰለባ እየሆኑ ላሉ ከመላው ኢትዮጵያ ለሚሰበሰቡ ወጣቶች በእነዚህ ኃይሎች የተቀናጀ የዘር ማጥፋት እንቅስቃሴ ምክንያት ህይወታቸውን እያጡ ያሉ የትግራይ ተወላጆች ዘንድ ጦርነት አልቋል የሚለው ተረት ተቀባይነት የሌለው ተረት ነው ለማንኛውም አሁን የትግራይ ሰራዊት ከትግራይ ህዝብ ጋር በመሆን በሁሉም አካባቢዎች ይህን ወራሪ ኃይሎች እንቅስቃሴ ለማምከር ቢያስችሉ የሚያኮሩ ስራዎችን እየሰራ ነው ይገኛል እንዳልከው ግን እኔም የናአብይ ትልቁ የጦር መሳሪያ ሆኖ ያለው ትግራይ ከመላው ዓለም ጋር ለመገናኘት የሚችለውን ኮሙኒኬሽን በመዝጋት እነሱ የሚሉት ነገር ብቻ እውነታ ሆኖ የሚቀጥልበት ሁኔታ ማመቻቸት ነው በተወሰነ ደረጃ ቻካላቸው ቢሆንም ከአቅማቸው ውጭ በሆነ መንገድ እውነቱ እየወጣ ያለበትና በተግባርም በሺዎች የሚቆጠሩ መስኪን ወጣቶች የመድፍ ሲሳይ የሆኑ የሚያልቁበት ሁኔታ ነው እየተፈጠረ ያለው ይሄ ነው መሬት ላይ ያለው እውነታ አሁን ሳናግር በጣም በስፋት ጦርነት የሚካሄድባቸው የአብይና ኢሳያስ ቅጥረኞች በሺዎች እየተገደሉ ያሉባቸው ውጊያዎች እየተካሄዱ ይገኛል አሁን በማናገር ሰዓት ማለት ነው እነዚህ ውጊያዎች በሚመለከት አሉ የለም ይላሉ ብቻ ሳይሆን በሺዎች የሚቆጠሩ ሰዎች የሚያልቁባቸው ሆነው ሳለ ያው ቀልዱን ቀጥሎበት ማለት ነው ጦርነት የለም የሚለውን ቀልድ ጀነራል ብርሃን ጁላ ህወሓት ወይም የትግራይ ሰራዊት በጋንታ እንኳን ሰራዊት የለው በጋንታ የተዋቀረ ሰራዊት እንኳን የለውም ውሸት ነው ህወሓት ያለው ዩቲዩብ ላይና ፌስቡክ ላይ ነው እንጂ ህወሓት ምድር ላይ የለም እያለ ሰሞኑ ቃል መጠይቅ ሲሰጥ ነበርና አሁን በተግባር ደግሞ ክፍለ ጦር ጋር ነው እየተደረገ ያለው ውጊያ ኢትዮጵያውያን ሪሊ በነገራችን ላይ ብርሃኑ ጁላ አንደኛ እንደዚህ አይነት ነገር ለመናገር የሞራል ብቃት አለው ብዬ አላምንም እዚህ ጦርነት ውስጥ ጦርነትን በበላይነት እየመሩት ያሉት የኤርትራ ጀነራሎች ናቸው ስለዚህ ብርሃኑ ጁላ ግፋቢል ስራ ቢኖረው የኤርትራ ጦር ቃል አቀባይ ሆኖ መናገር ብቻ ነው ርዕሰ ምዕራፍ የሚባል ጀነራል አለ ሀዲስ ሸፍረ የሚባል ጀነራል አለ ርዕሰ ምዕራፍ ማለት በአማርኛ ጥጃ ራስ ማለት ነው ጥጃ ራስ የሚባለው ጀነራል ነው እንፈልገ የሚያዛቸው የሰሜን ዕዝ አዛዥ የሚባል አለ በላይ ሲል የሚባል በላይ ጦርነት ውስጥ አለው ለማለት በቅርብ ጊዜ የተደረገ ጦርነት የማን ነገር ዘዋርቃል ጦርነት ውስጥ በራዲዮ ማለት ነው በራዲዮ እንካትለዋለን እና ዙል ለምን እንደ በሷት መታቸው ይያል ምንም ጦርነት ውስጥ ምንም ምን ያለው እና በዚህ ተመሳጨው ጥጃ ራስ በቀጣ ጣልቃ ገብቶ በማያገባ ጉዳይ ውስጥ አትግባ አቁም ነው የሚለው
እና ለኋላ ድምፁን አልተሰማም በላይ ስዩም። ስለዚህ እነ በላይ ስዩም እነ ብርሃኑ ጁላ የምትላቸው ግፋል ፖዚሽን ቢኖራቸው የኤርትራ ጦር ቃል አቀባዮች ናቸው። ስለዚህ ብርሃኑ ጁላ በየጊዜው እየወጣ አብይ የሰጠውን አሳይመንት ይሄን ቢል አንድ ምሳሌ እነግርሃለሁ። በጣም የሚያሳዝነኝ ምሳሌ በቅርብ ጊዜ አድዋ ጥቂት ሳምንታት በፊት ከ3 ቀን በፊትም እንደዚሁ በጣም በኤርትራ ጦር እንደ ቅጠል የረገፈበት ጦርነት ተካሂዷል። በጀግኖቻችን በርካታ ገድል የተፈጸመባቸው አንዱ ቦታ ላይ ታህሳስ 27 ያስመረቋት ከሰሜን ሸዋ የመጣች ልጅ መዳልል በላይ ይመስለኛል መታወቂያ ናቸዋለሁ። ከ6 ቀን በኋላ ነው ትግራይ የምትደርሰው። 6 ቀን በኋላ ውጊያ ውስጥ ያስገቧታል። ውጊያ ውስጥ ገብተው ካለቁት ህጻናት መካከል ነች። ያው ዩኒፎርም አልብሰዋቸዋል። መተኮስም እንዳለማመዷቸው እርግጠኛ መሆን አይቻልም። ምክንያቱም ሞቶ ከተገኙት በርካታ ሰዎች መካከል ቢያንስ ማረጋገጥ የቻለው 20 ምናምን የሚሆኑት ጥይት እንኳን የተኮሱ ነው መስሉ ሙሉ ጥይታቸውን እንደያዙ ነው የሞቱት። የሚያሳዝነው ለእነ ብርሃኑ ጁላ ቀልድ ሲባል ለእነ አብይ አህመድ ቀልድ ሲባል ከአማራ ክልል ታፍሰው የሚመጡ ጠፍተዋል ተብሎ ስለሚመጣ እንዳልኩ ታህሳስ 27 ከምረቃ ወጥቶ 10 ቀን ስልጠናም ሊሆን ይችላል። ጥር 3 የሞተ ወታደር ስታይ ወታደር የተባለ 18 ዓመት ልጅ ወታደር የተባለች 18 ዓመት ልጅ ብዙ አይነት እንዳተኮሰች ስታይ ጦርነት ውስጥ አሁን እንዳልኩ ከ4 ቀን በፊት በየካቲት 3 እና 4 እንደዚሁ የኤርትራ ጦር በስፋት በሺዎች የረገፈበት በጣም አኩሪ የሚባል በሰራዊታችን ተደርጎ ነበር። እዛ ውስጥ የምታገኛቸው ጉዳዮች ይህን ነው የሚያሳዩት። አልቋል የሚሉት ጦርነት ውስጥ የሚናገዱት ከወላጁ እየታፈሰ በተለያየ ማጭበርበሪያ ምክንያት አንዳንዱ የአማራ ግዛት ታልፋለህ ተብሎ አንዳንዱ የኤርትራውያኑ በጣም የሚያስደነግጠው ፈርኔሎም ይዘርፋለ፣ ያረጀ ፎጣም ይዘርፋለ። ሁሉም አይነት ዓላማ ተሰጥቶት የሚንቀሳቀስ ኃይል ነው እና ለእነዚህ ሰዎች ምን ብለህ ነው ምላሽ የምትሰጠው የሚለው እርግጠኛ መሆን አይቻልም። ግን የሚያሳዝን ነው። በበኩላችን ግን የትግራይን ህልውና ለማጥፋት የሚደረጉት እንቅስቃሴዎች ለማክሸፍ የሚያስችሉ ህዝባችን ወጣቱ ከዳር እስከ ዳር እየተነቃነቀ ነው። መነቃነቁ መቀጠል መቻል አለበት። በአሁኑ ሰዓት መሬታችን የማስለቀቅ ጉዳይ ብቻ ተደርጎ መውሰድ የለበትም። ህልውናችን ላይ የተጋረጠ አደጋ ስለሆነ ይህንን የህልውና አደጋ ለመፍታት በሚያስችል ደረጃ በስፋት መንቀሳቀስ ይኖርብናል ብለን በዛ ላይ ተወስደን እየተንቀሳቀስን ያለ ነው። አሁን የትግራይ ህዝብ ትግል በዚህ ሰዓት እየተደረገ ያለው ትግል ምንድን ነው? ዓላማው መጨረሻው ምንድን ነው? ኤንድ ጎሉ ከኢትዮጵያ ጋር ለመቀጠል ነው ወይስ ትግራይ ውስጥ ለየት ያለ ፖሊሲ ይከተላል ህወሓት የሚል ትልቁ ጥያቄ ነው። አሁን በዚህ ሰዓት በኢትዮጵያ እኔ አንድ ነገር ልንገርህ፣ ኢትዮጵያ መቀጠል አለባት ብለው በጣም በጽኑ ከሚያምኑት የህወሓት አመራሮች አንዱ ነኝ ብዬ ነው የማምነው። በአሁኑ ሰዓት ትግራይን ነጥሎ በተለይ ሌላው ይቀር ከጠላት መንግስት ጋር ጠላት ሀገር የሚባል ላይኖር ይችላል። ከጠላት መንግስት ጋር በመተባበር ትግራይን ለማዘረፍ የትግራይ ልማት መሰረተ ልማቶችን ለማውደም የትግራይን ህዝብ ለማንበርከክ የትግራይን ህዝብ ለማዋረድ በስፋት የሚሰሩ የአማራ ኤሊት ግዛቴ ብሎ የሚላቸውን ዝም ብሎ እያማተረ የሚያቸውን ግዛቶች ወይ መሬቶች ለማስመለስ በሚል ሰበብ የጋራ ጠላት ስለተገኘ በዚህ ላይ ተመስርቶ በትግራይ ህዝብ ላይ በዚህ የተሰራ ያለውን ግፍ ግምት ሳስገብተህ እኔ አደባባይ ላይ ወጥቼ ኢትዮጵያን እናድን የሚል ቋንቋ መጠቀም የሚችል በሰዓት ላይ አይደለም። የምነግርህ ኢትዮጵያ መቀጠል አለባት የለባትም በሚለው ጉዳይ ላይ የትግራይ ህዝብ መሰረታዊ ውሳኔ መውሰን ያለበት መብቱ የሚሆነው የትግራይ ህዝብ ነው። በአሁኑ ሰዓት አጀንዳችን ከምንም ነገር በላይ ትግራይ ከወረራ ነጻ የምትወጣበትን ሁኔታ ማመቻቸት ነው። ያ ካደረግን በኋላ የትግራይ ህዝብ የሚወስነው ውሳኔ የምንቀበል ነው የሚሆነው። በዚህ ሰዓት ስለ ኢትዮጵያ መቀጠል አለመቀጠል ለደጋፊዎች፣ ለተቃዋሚዎች፣ ትግራይ ስላሉ ተቃዋሚዎች የማቀርበው እዚህ ግባ የሚባል የረባ ምክንያት አለኝ ብያለሁ። እንዳልኩ ኢትዮጵያ መቀጠል አለባት ከሚሉት ውስጥ ነኝ። አሁን እየተፈጠረ ያለው ሁኔታ ትግራይን ለማንበርከክ ትግራይን ለመቀጠል ጦር ሜዳ ላይ ብቻ አይደለም። በጦር ሜዳ የተተኮሰብን እንችለዋለን፣ የተሰዋንም እንችለዋለን፣ ችግር የለውም። ከጦር ሜዳ ውጭ ያሉ የትግራይ ተወላጆችን በሌላው ኢትዮጵያ ክፍል ውስጥ የሚሆኑ የትግራይ ተወላጆችን ለማንበርከክ ለማቆራኘት እየተደረገ ያለው ስራ ይህንን ይዘህ ስለ ኢትዮጵያዊነት መስበክ እጅግ
ዓለምስ እንዴት እየተከታተለው ነው? ይሄ ጦርነት ዓለም እንዴት እየተከታተለው ነው? የእናንተ አመራሮች ከፍተኛ አመራሮች እስከ ዓለም ጋር እየተገናኛችሁ ነው ወይ? ዓለም ምንድን ነው ፊድባክ መልስ በዚህ ሰዓት ተገቢ የሆነ መልስ መስጠት ያልቻለው? አሁን በምንፈልገው ደረጃ በየጊዜው እየተገናኘን ነው ማለት አንችልም። መገናኘት በጣም ከባድ ነው። ያው ባለን የኮሚኒኬሽን ውሱን የኮሚኒኬሽን አቅሙ ግን ከደጋፊዎቻችን ጋር በርካታ መንግስታት በርካታ የዓለም ተቋማት ድጋፍ እንዳለን እናውቃለን። ምክንያቱም በትግራይ ህዝብ ላይ የተፈጸመው ያለው ወንጀል ተራ ወንጀል አይደለም። ትልቅ ግፍ ነው የተፈጸመው ያለው። ትልቅ አደጋ ነው የተፈጸመው ያለው። ማንም ህሊና አለኝ የሚል ወገን በሙሉ ኢትዮጵያዊ ስለሆነ አፍሪካዊ ስለሆነ የሌላ ዓለም ተወላጅ ስለሆነ ሳይሆን ሰብአዊ ፍጡር ስለሆነ ብቻ ሊያወግዘው የሚገባ ነገር ነው። እዛ አንጻር ከሌሎች ጋር ያለን ዲፕሎማቲክ ግንኙነት ለማጠናከር የሚያስችለን ሁሉ ስራዎች እየሰራን ነው። ግን ዋና ትኩረታችን አሁን የትግራይ ህዝብ ህልውና የሚወሰነው አሜሪካኖች በያዙት አቋም፣ ጀርመኖች በያዙት አቋም አይደለም። የትግራይ ህዝብ ለህልውናው ሲል በሚከፍለው መስዋዕትነት ነው። በተግባርም እያደረግን ያለን ይሄ ነው። ስለዚህ ይህን በሚመለከት ከወጣቱ ከየቦታው እየጎረፈ ነው። በነገራችን ላይ እኔ አሁን ከአንድ ሳምንት በፊት ከመቀሌ የተወጣጡ ወጣቶች እኔ በዛ ሰዓት ያለሁበት ቦታ በጣም ሩቅ ነው በጣም እና አድራሻ እንዴት አወቁ? የኮሚኒኬሽን ችግር ባለበት ብለህ ነው የምትለው። ኦልሬዲ ግን ወጣቶች በመቶዎች የሚቆጠሩ ወጣቶች እዚህ አካባቢ ማሰልጠኛ አለ ተብሏል ብለው አድዋ በጣም ሪሞት የሚባሉ አካባቢዎች ውስጥ እኛ ጋር መጥተው ተጠናቅለው ስታይ ይሄ ጉዳይ ይሄ አጀንዳ ከኛ ከወጣ ቆይቷል። ይህን እናውቃለን። አሁንም ቢሆን የትግራይ ህዝብ ህልውና የሚረጋገጠው ህይወቱን እየገበረ መስዋዕትነት እየከፈለ ጠላቶችን እያሳፈረ የሚገኘው ወጣት ላይ ነው የሚል ነገር ብንወስድ ጥሩ ነው። ስለዚህ ኢንተርናሽናል ኮሚኒቲው ጋር በሚቻለን ለመገናኘት እየሞከርን ነው። ግንኙነታችን አጠጋቢ ነው ማለት አንችልም። ምክንያቱም የኮሚኒኬሽን ችግር አለ። እንደዛም ሆኖ ዓለም አቀፍ ማህበረሰብ ከሌላው የኢትዮጵያ አካባቢ በተሻለ ስለ ጉዳዩ ግንዛቤ ያለው እንደሚመስል ግን ማረጋገጥ ይችላል። ያው እንዳልኩ ግን የኔም ኮሚኒኬሽን ውስጥ ነው። አንዳንዴ እንኳንም አመለጠኝ የሚለው ነገር አለ። አንዳንዴ የነ አብይንና የብርሃኑ ጁላን ቅርሻት ለመስማት የገላገለኝን ኮሚኒኬሽን ችግር ከነ ብዙ ችግሩ ምናልባት አዎንታዊ ነገርም ሳይኖረው አይቀርብላለሁ። በህወሓት ከፍተኛ አመራሮች ላይ በመስራቾች ላይ ባለፈው የተወሰደው የኢትዮጵያ ሰራዊት የወሰደው እርምጃ ሆን ብሎ የገደላቸው ጀግኖቻችን ጉዳይ በሰራዊቱ በአመራሩ ላይ የፈጠረው ስሜት ምን ይመስላል? ምንድነው ትርጉሙስ? ትርጉሙ ምን መሰለህ? አንድ ነገር ከሚዋጋ ኃይል ጋር ተዋግተህ እርምጃ መውሰድ ያባት ነው የነበረ ነው። ተርቀው የነበሩ አሉበት። አንዳንዶቹ ዋናው ዋናው ፍላጎት ካሁን በኋላ ሚደርስ የለም የምታመጣው የሚል የሞራል ወስደት እንዲሆነ ማድረግ ነው። ዋናው ፍላጎት አብይና ኢሳያስ በተለይ ኢሳያስ የነበረውን የቆየ ቂም የሚወጣበት አጋጣሚ መፍጠር ነው። ስለዚህ እነዚህ ቂመኞች፣ እነዚህ ግፈኞች ለጊዜውም ቢሆን እነዚህ ጀግኖች ህይወት መቅጠፍ የቻሉበት ሁኔታ ተፈጥሯል። የትግራይ ህዝብ ይሄ የበለጠ የሚያጠናክረው የበለጠ ውስጥ ቁጣ ውስጥ የሚቆጠው እንጂ የሚያንበረክከው እንዳልሆነ በተግባር የታየ ነው። እንዳልኩ ከአንድ 4 ቀን በፊት የኤርትራ ጦር ሁሉም ነገር አልጋ ባልጋ ሆነለት የዘረፋ ነው የሚሰማው። አንድ ሙሉ ክፍለ ጦር አለ ዘረፋ ላይ ተሰማራ 504 ሆናል ቢል ቶርኔሎ የቆሸሸ መሀረብ ሳይቀር ነው የሚሰርቁት። በጣም የሚያስገርም ድህነትን ሀገር መስመሩ ሳያስያሳይ እና ተንደርድረው መጥተው ሁሉም ነገር አልጋ ባልጋ የሚመስላቸው ሰራዊታችንን ለመንካት እንቅስቃሴ ጀምረው በተደረገ ጸረ ማጥቃት ምናልባትም በኤርትራ ሰራዊት የአሁን አቋም 2 የሚባሉ ክፍለ ጦሮችን በአንድ ቀን መደምሰስ ይቻላል። በእንደዚህ አይነት ደረጃ ይሄ እልህ ነው። ሌሎች አካባቢዎች፣ ሌሎች ግንባሮች ላይ እንደሰማኸው ከዚህ የማይተናነስ በርካታ ዛሬ ውጊያ እየተካሄደ ነው። ትናንትም ውጊያ እየተደረገ ነው።
እነዚህ ቅጥረኞች በሺዎች የሚረግፉበት መሪዎቻቸው የሚቀበሩበት ስርዓታቸው የሚናድበትን ስራ እየሰራ ነው የለኛ ህዝብ ነው። ስለዚህ ያው የሚያሳዝን ነው የጀግኖች ልፈት ከምንም ነገር በላይ በህልፈታቸው ምክንያት እንፈጥረዋለን ያሉት የትግራይ ህዝብ አንገት መድፋት ጉዳይ ግን ሊኖር እንደማይችል ሁሉም ሰው ሊረዳ ይገባል። ምርኮኞቹ ስለምንድን ነው የምትልኳቸው? ማርካቸው ተመልሶ ደግሞ እየመጡ ነው። አሁን በቅርብ እንኳን ተመሳሳይ ምርኮኞች እየለቀቃችሁ ነው። በዚህ ወር 2 ወር እንኳን እየተሰማ ነው። ይሄ ፖለቲካዊ ትርጉም ምንድን ነው? አንደኛ ምርኮኞቹ ወታደሮቹ ጋር ቦታ የለንም። ቅድም ያልኩ ወጣት መዳለል በላይ ደሳለኝ የምትባል ወጣት ጋር ምን ጠባለኝ ነው አሁን በጣም ነው የምታዝነው። እህት አለችኝ የነ ብርሃኑ ጁላ ወያኔ ጠፍቷል ስላሏቸው ሰላም ማስከበር ተብሎ የተላኩ አንድ ሌላም ሰላም ማስከበር ተብሎ የተላኩ ያላ ሰላም ማስከበር ብሎ ነው ያወጣቸው። ጁንታ የሚባል እንዳለ አሁን በቅርቡ ላይ ሰማሁት። ጁንታው የሚባል የሆነ ደካማ አውሬ የሚፈልጉ አይነት ተደርጎ ነው የተሳሉ። እነዚህ ጋር ጠብ የለንም። ጦርነት ስለሚደረግ ያው እንደቀጠል የሚረግፉት የሚያሳዝነው እነሱ ናቸው። መኮንኖቻቸውን መርጠን የምንገልበት እድሉ ሲኖር መኮንኖቻቸውን እንገላለን። ችግር የለውም። የመግደል ችግር የለም። ግን ተማርከው ሲመጡ እነዚህ አስተምረው የተወናበሉት አሁን አንድ በነገር ጦርነቱ ውስጥ መሆኗን አታውቅም። መማረቋን እንዴ ገንዘቤና ሞባይል ጠፍቷል ብላ ነው የምትከራከረው። በጣም የሚያስገርም ጦር ሜዳ ውስጥ ተማርካ ገንዘቤና ሞባይል ጠፍቷል አፋልጉኝ ትላለች። እና ይህችን ልጅ በዚህ ልጅ ላይ ለመጨከን የሚያስችል ልቦና ማንም ሊኖረው አይችልም። ስለዚህ ሲማረኩ ያው ትንሽ አስተምረህ ትለቃቸዋለህ። መቀለቡም አይቻልም። አሁን ያው ከህዝቡ ጋር የተሰማ ነው። እኛም ቢሆን ስለዚህ እናደርጋቸው የልማት ጉዳይ ቢሆን ኖሮ ግድብ አሰራቸው ነበረ። ግን አሁን ባለው ሁኔታ እነዚህን ህጻናት አብይ ስላላካቸው ኢሳያስ ስላላካቸው ብቻ ምርኮኞች ብለህ የምታቆይበት ምክንያት የለም። ትንሽ አስተምረህ ትለቃቸዋለህ። እንዳልከው ሰሜን ዕዝ በሺ የሚቆጠር ማርከን አብልተን ቀልበን በሰላም የላክ ነው። እዛ መጥቶ ሰብሬ መጣሁ እስር ቤት ሰብሬ መጣሁ ብሎ ይፎክራል። መጥቶ እንደገና ሌላ ዙር ትማርከዋለህ። አንዳንዱ ያበሳጫል። አሁን በግል ለአንድ ሰራዊት ያለውን ዲሲፕሊን ነው የሚገርመኝ እንጂ በዛ መልኩ ምህረት ያደርግለት ሲፎክር ትሰማዋለህ። እዛ በቃ እንዲህ አድርጌ ምናምን ብሎ ያቅራራል። ኦኬ ማቅራራት የሚያምርበት አለ የማያምርበት አለ። ግን ተመልሶ ታገኘዋለህ። ይህንን ግን እንዳልኩ ሰፊ ዘመቻ ስለተካሄደ ኮሚኒኬሽን እንትናችንን ለመስበር ይህንን ታሪክ በተሟላ ሁኔታ እናወጣም። አሁን ይወጣል። ሁሉም ምርኮኞች የሚናገሩት ያለ ቢሰጡት ምስክርነት እንግዲህ ለማተባቸው ሲሉ የሚሰጡት ነው። እነሱ ምስክርነት ግን የኔን የምሰራውን ስራ ወይ አይጨምርም ወይም አለመስከራቸው የሚቀንሰው ነገር የለም። አሁን በዚህ ሰዓት የወታደራዊና ፖለቲካዊ ቁመና የትግራይ ክልል መንግስት ቁመናና ወታደራዊና ፖለቲካዊ ቁመና ምን ይመስላል? ተገማግማቸዋል ይባላል። የአመራር ለውጥ ተደርጓል እየተባለ ማህበራዊ ሚዲያ ላይ የተለያየ ነገሮች ይሰሙ ነበር። በዚህ ላይ ምን ይላሉ? አሁን መገምገም ሁኔታውን እንገመገማለን። በየጊዜው የአመራር ለውጥ ለማድረግ ለጊዜው ምንም ምክንያት የለንም። አስፈላጊም ነው ብለን አናምንም። አሁን ኮሌክቲቭ ነው የምንመራው አሁን። ስለዚህ በምናደርገው እንቅስቃሴ ወታደራዊ እንቅስቃሴው የህዝቡ ሁኔታ፣ የጠላትን ሁኔታ፣ የወገን ሁኔታ እያጠናን አሁን ከተሞች የማስለቀቅ ምናምን ጉዳይ ውስጥ የምንቻኮልበት ምክንያት የለም። ከተሞቻችን የራሳችን ናቸው፣ የትም አይሄዱ። ከተሞቻችን የጥፋት አውድማ እንዳይሆኑ የሚቻለን ጥረት እናደርጋለን። መሬቶቻችን ማንም አጉራ ዘለል ገብቼ ይዣለሁ ስላለ ይዟቸው እንደማይቀጥል እናውቃለን። በቅርቡ በደንብ ማየት ትጀምራላችሁ። በዚህ ደረጃ መባል መሰራት ያለበትን ስራ እየሰራን እንቀጥላለን። ወታደራዊ ቆናችን ነው ይወስዳል የሚባለው እንዳልኩት አሁን የገጠሙን ወራሪዎች ዝም ብለው እያቅራሩ እንጨብጣታለን የሚሉ የአማራ ኤሊት መጠቀሚያ የሆኑ ፋኖዎች ወርጋቶች ብቻ አይደሉም። የሻዕቢያ ሰራዊት ብቻም አይደለም። አብይ ከየሰፈሩ ለቃቅሞ የሚያመጣቸው በ10 ሺዎች የሚቆጠሩ በነገራችን ላይ ወደ 100 ሺህ ከ100 ሺህ በላይ የሚቆጠር ሰው ሞቷል። እስካሁን የታጠቀ የሚያመጡት ማለት ነው። ዝም ብሎ ነው የሚረግፈው።
ግን አካውንት የሚያደርግ ሰው የለም፣ ኦዲት የሚያደርግ ሰው የለም። ህዝብ መጠየቅ መቻል አለበት። ልጆች የተገቡ ሁሉ ማለት መቻል አለበት። እኔ አሁን የሚዲያ ሰዓታችን መስተካከል ሲጀምር መርዶ ማርዳት የምንጀምርበት ሁኔታ ቢኖር ሁሉ ባይነኝ። ምክንያቱም ሌላ ልጁን የሚልክበት ምክንያት መኖር የለበትም። የመጀመሪያው ልጁ ደመከሉ ሆኖ ከዚህ አንጻር ሰራዊታችን በየጊዜው ያሉበትን ድክመቶች እየገመገመ ስልጠናዎች እያካሄደ ጠንካራ ቁመና ላይ የተሟላ ቁመና ላይ ለመድረስ አሁንም የሚያስፈልጉን ነገሮች አሉ። ምክንያቱም ጦርነቱ እንዳልኩት መሬት የማስለቀቅ ብቻ ሊሆን አይችልም። እነዚህ ጠላቶች ጣት በመቆረጥ ብቻ መቆም ያለበትም አይደለም። በዋናነት እነኚህን አስቸጋሪ ጣቶች የሚያንቀሳቅሱ ጭንቅላቶች መቆረጥ መቻል አለባቸው። ስለዚህ ወጣት አሁንም ህዝባችን በየደረጃው ያለው የሚያደርገው የጠላትን የመመከት እንቅስቃሴ አጠናክሮ መቀጠል መቻል አለበት። የጀመርናቸው የስልጠና የልምምድ የፖለቲካ ውይይት ውስጥ ስራዎቻችን ተጠናክረው ይቀጥላሉ። ረዥም በማይባል ጊዜ ውስጥ በጣም አጭር በሚባል ጊዜ ውስጥ ወደ ተሟላ ጸረ ማጥቃት የምንመለስበት ሁኔታ ትግራይን በተሟላ ደረጃ አስተማማኝ በሆነ ደረጃ ነጻ አውጥተን ቀጣይ ፖለቲካ ወጣ ፈንታውን ለመወሰን የሚያስችል ሁኔታ መፍጠር በሚያስችልን ደረጃ ዝግጅታችን እናጠናቀቃለን። በጣም ተመልከት ጥራሕ ዘይኮነ ኸበረ ህዝቢ ትግራይ ኣብ ዲያስፖራ ትርከቡ ተጋሩ ኩልዎም ብጅግንነት ዛዕባ ድሕንነትን ህልውናን ትግራይ ተጨኒኹም ትገብሮ ምንቅስቃስ ብጣዕሚ ይሕብነና እዩ። ጨላእቲ ዛረብዎ ዝኾነ ይኹን ዘረባ ከሰንብድና ይብሉን ዝገብርዎ ግስዒ ከሰኩነና ይብሉን ብጣዕሚ ዝሕዝንን ዝሕፍርን ኢትዮጵያ እትበሃል ዓዲ ናይ ብሓቂ ከም ዜጋ ምንባር ከይከኣል እዩ ዝብል ሕቶ መተልዕል ዘገድድ ምስ ናይ ፀላእ መንግስቲ ኮይንካ ተዋሊድካ እዚ ናይ ምፅናት ስራሕ ዝሰርሕ ናይ ሸፋቱ ናይ ተስፋሕፋሕቲ ናይ ማሕራት ናይ ምስፋሕፋሕ ምንቅስቃስ ዝመርሑ ደናቁር ዝገብርዎ ምንቅስቃስ ናብ ድሕሪት ክመሰልና ይብሉን። ሕዚ እንተኾነ ጀጋኑ ትግራይ ሰራዊት ትግራይ ኣብ ኩሉ ቦታታት ትግራይ ህዝቢ ከበሳበስ ንዝመፀ ፀላኢ እናሓረደ እዩ ዝርከብ። እዚ ጠናሕና ንቀፅለሉ ዝኸውን ልዕሊ ኩሉ ግን መናእሰይ ትግራይ ትገብርዎ ዘለኹም ምንቅስቃስ ብጣዕሚ ዝሕብን ዘኩርዕ ኣብ ኩሉ ከባቢታት ኩለን ግንባራት ናብ መደበር ታዕሊማት በሽሓት ትውሕዙ ምህላዎም ንናፅነትኩም ንህልውና ህዝብኩም ንድህንነት ህዝብኩም ዘለኩም ሓላቅነት ዘርኢ ብተግባር ድማ በብግዜኡ ፀላኢ በሽሓት እናቀተልኩምን ትግራይ ረመፅ ምዃና ትግራይ መቃብር ትንከተኛታትን ወረርትን ምዃና ንምርኣይ ዘኽእል ስራሕቲ ትሰርሑ ምህላኹም ብጣዕሚ ዝሕብን እዩ። በዚ ኣጋጣሚ እዚ መሪሕነት ህወሓት ቅድሚ ሕዚ ዝነበርዎ ድኽመታት እውን ኣሪቡ ሰራዊትና እውን ዝሓሸ መንገዲ ተወዲቡ ዝገብሮ ምንቅስቃስ ብጣዕሚ ዘኩርዕ ውፅኢት ይርከበሉ ምህላው ዋላ ናይ ኮሚኒኬሽን ሰገማት እያ ዋላ ናይ ርክባት ህዝቢ ሰገማት ስፍሕ ዝበለ ስርዓት ዝተፀንሐ በብግዜኡ እናተመሓየሸ ዝኸይድ ብተግባር እውን ሓፂር ዝበሃል ግዜ ትግራይና ነፃ ነውፅሉ ህልውና ትግራይ ቀፃሊ ዕጫፍ ትግራይ እውን ንምውሳን ዘኽእለና ስራሕቲ ንሰርሐሉ ግዜ ክመፅእ እዩ ዝብል ተስፋ ክገብሩ እዚ ኣጋጣሚ እዚ ዳዊት ከቅድም ይደሊ ቃልስና ጠናኺና ከም ምቅፅል ወፃኢ ዓለም ብዙሕ ሓገዝትን ኣለዉ ብዙሕ ደገፍትን ኣለዉ ዓለም ለኸ ማሕበረሰብ ሃገራት እውን ኣለዉ ዋና ዓቕሙና ግን ህዝቢ ትግራይ መንእሰይ ትግራይ እቶም ደገፍትና ክንዲ ዝከኣል ተፃዓሩ ንህዝቢ ትግራይ ተኪኦም ናፅነትን ህልውናን ህዝቢ ትግራይ ከረጋግፁ ከም ዘይኽእሉ ኣጋጣሚ እዚ ምፍላጥ ፅቡቅ እዩ ዝብለና ዘለኒ ምስ ማሕበረሰብና ተዋዲድና ንሰርሖ ስራሕቲ ግን ትርጉም ክህልዎ ተኮይኑ ከም ትግራይ ከም መንእሰይ ትግራይ ከም ህዝቢ ትግራይ ከም ሰራዊት ትግራይ ኣብ መሬት ንሰርሖ ዘለና ስራሕ እፅፍ ድርብ ኮይኑ ክቅፅልን ፀላእቲ ስካዕ መጨረሻ ስካዕ ዝቃወሱ ከምቲ ዝበልክዎ ነተን ፃብዕቲ ዝሰዱ ነተን ሽግራት ዝፈጥራ ፃብዕቲ ዝሰዱ ዝልእኹ ርእስታት ክቆረፁ ክእለሎም እዚ ንምስራሕ ዘኽእል ምድላዋት ንውግን ኣለና ሓፂር ዝበሃል ግዜ ኩሉ ነገር ተወዲኡ ትግራይ መሊእ ሓራ ትወፅሉ ስራሕቲ ንሰርሕ ዘጋጣሚ እዚ ዝገልፅ ይደሊ
ባንዳታት ትግራይ ከእንታይ ትብሎ ነገር ኣሎ ባንዳታት ትግራይ ኣብ ገለገለ ከተማታት ንሲቪላት የንገላቱ ኣለው የፈራርሑ ኣለው ግፍዕታት ይፍጽሙ ኣለው ትግርኛ ዝዛረቡ ባንዳታት ትግራይ ንኣቶም ከ እንታይ ብመንግስቲ ትግራይ ወገን እንታይ ይበሃል ባንዳታት ቅድሚ ሕዞን ዝነበረና መስቀል ሓሳቦም ቅይሩም ህዝቦም ክውግኑ ሰብኣዊት ምግባር ያው ንውር ዝብሉና ዘለኒ ካብ ወፃኢ ኣብ ኩለን ከባቢታት ትግራይ ብባንዳነት ዝጸልዓ ዘገልግሉ ኣድላይ ስጉምተ ሙሳድ ተጀሚሩ ኣሎ ሙሳድ ቀጽል ግዜ ከይረፈደ ኣካይዶም ከመሓይሽ ደልዩ ሰባት ኣልዮም ህዝቢ ትግራይ ረብሃሊ ስለዚ ናብኡ ዘይመለስሉ ምክንያት ይፍለጥ እታ ሰይፉ ግን ኣብ ክሳዶም ከም ተዓርፉ ፈልጡ ክእለሎም ዘድሕኖም ዋላ ሓደ ሃይለ መሳርሒ ገይሩ ዝጥቀመሎም ኣብይ ኣሕመድ ይኹን ህዝብና እናቐተለ ህዝብና እናመራርሐ ረሳሕ መንዲል ፈርኔሎ ከይተረፈ ዝሰርቕ ናይ ሻዕብያ ሓይሊ ተላኣኽቲ ኮይኖም ህዝብና ዘባሳብሱ ወገናት ንሻዕብያ ዝተደርቤት ዝተተኮሰ ጥይት ኣብ ናቶም ግንባር ዘይተዓልወሉ ምክንያት የለን ዘጋጣሚ እዚ መልእኽቲ ክሕልፍተኒ ኣብ መላእ ትግራይ ዘሎ ኣብ መላእ ኢትዮጵያ ከምኡ እውን ኣብ ጎረቤታት ዋላ ኣብ ሱዳን ዝርከብ ብዙሕ መንእሰይና ኣሎ ክጋደል ዝደሊ ግን ኣንፈት ዝጠፍኦ ዝኒኦ ኣመራርሓ ዝጠፍኦ ዝኒኦ ነዚ ከ እንታይ ትብሎ ኣቶ ጌታቸው ወል ሕዚ ከምቲ ብጣዕሚ ዝገርም እዩ ሕዚ ሓንቲ ኣብነት ነግረካ ቅድሚ ክሰሰሙን ከባቢ ዓድዋ ከባቢ ነይረስ ስለ ሓደ ብዙሕ ዘይዝግምቶ ከባቢ ደቂ መቐለ ደቂ ጨለቆት ገለ ተኣኪቦም በማየት እዮም መፅኦም ሰሚዖም ማለት እዩ ክጋደሉ ግንባራት ኣለውና 4-5 ግንባራት ኣለዉ ሰብ ብግንባሩ ታዕሊም ግበር ተኩሉ ይፈልጥ ዝፈለጠ ዘይፈለጠ ይስምዕ ይመፅእ ስለዚ ብትግራይ ደረጃ ዝገብሮ ምንቅስቃስ እዚ ይመስል ግን ኣብ ሱዳን እውን ምንቅስቃስ ተጀመረ ምንቅስቃስ ከም ዘሎ ፍልጥ እየ ኣለውና ኮን ወታደራት ስለዚ ብዝተወደበ መንገዲ ዝስራሕ ስራሕና ክንቅፅል ኢና ከምቲ ዝበልክዎ ቅድሚ ሕዚ ዝነበረና ርክብ ናይ ምቁራፅ ኩነታት ንምምሕያሽ ብዙሕ ዝጀመርና ምንቅስቃሳት ኣሎ ኣብ ሱዳን እውን ዘለውና ፕረዘንስ ከመይ ጌርና ኢና ነጠናክሮ ንብል ንሓስቦ ኣለና ዋላ ብሱዳን ጥራሕ ዘይኮነ ሰብ ደቡብ ሱዳን ኣብ ጅቡቲ ኣብ ካልኦት ከባቢታት ኬንያ ዘለና ምንቅስቃስ እውን ኣጠናክርና ክንቀፅል ናይ ትግራይ መንእሰይ ናይ ትግራይ ዲያስፖራ ዝተወደበ ዓቕሚ ጸላዲ ምድምሳስ ክንጥቀመሉ ዝከኣል ኩሉ ክንገብር ኢና ትልሰ ዝሓለ ዘልካዮ መንፈስ ክጠናኸር ቅፅል ክእለሎ ብሚድያታት ምፍራስ ምክንያት መጀመርያ ታርጌት ዝገበረ እንተን ሚድያታት እዩ ይዞ ምክንያቱም ሓቂ ዘፍርሖ ሓደ ክንደይ ብመዓልቲ ከም ዝውዳእ ክትኣምን ኣይትኽእልን ባዕለይ ምናልባት በባሕሪ ኣይመስለና ዘለና ደቂ 17-18 ዓመት ስልጠና 10 መዓልቲ ይህዎም ብትኳሱ ዝፈልጦ ይመስሉ ይመፁ ድሕሪ 6 መዓልቲ ዕዳጋ ዓርቢ ዝተቐተላ ቆልዑ ዕዳጋ ዓርቢ ዝተቆልሉ መናእሰይ ትማሊ ቅድሚ ትማሊ ኣብ ሰግልን ፈላፍልን ዝተወድኡ መናእሰይ ናይ ኤርትራ እዚ ኩሉ ትርኢ ብጣዕሚ ዝሕዝነካ ግገሊኦም ሰላም ማስከበር ኢሎም እዮም ዝምፅዎ ወለዶም ሰላም ከኽብሩ ዶላር ሒዞም ንክመፅኦም ፅበዩ እሶም ኣብ ሓደ ዕዳጋ ዓርቢ ዘለናይስ ብጣዕሚ ዝገርም ነገር ዝተኮሰ የለን ክልተ መዓልቲ ውግእ ተኻይድ ከይተኮሱ እዮም ተቐቲሎም ማለት እዩ ኣብቲ ድፋዕትዮም ኣለዉ ምትኳሱን ይመርዎን ማለት እዩ ስለዚ ሰላም ይኹም ተኽብሩ ኢሎም እናገፈፉ ናይ መድፈዕ ቀለብ ጥራሕ እዮም ዝገብርዎም ታንም ፎደርስ እዮም ዝብልዎም እዚኦም ስለዚ ናይ መድፈዕ ቀለብ ክዓብ ዝሃለዎ ስርዓት ክንቐፅል ኢና ዝብል እምነት ዘለዎም ሰባት እዮም ነዚኦም ኣቃሊዕኻ ንትገብሮ ምንቅስቃስ ዋና መጀመርያ ናት ዓቕሚ ዘንሱ ወቅቲ ናይ ሚድያ ዓቕሚ እዩ ብዝኾነ እንታይ ክብለለ እቲ ፕሬዘንትና እውን ሕዚ ብደንቢ ተጠናክሩ ዝወፀሉ ኩነታት ስለንሰርሕ ዋላ እቲ ናይ ደገ ውድብ ዓቕሚ መሊእና ንጠቐመሉ ብትግራይ ደረጃ ግን ብዙሕ ስራሕቲ እናተሰርሐ ምዃኑ ክፍለጥ ክእል ኣለዎ ማለት እዩ يعني አቶ ጌታቸው ከይተዓጽዋ ይደለካ የኹብራት ተመልከትና ምስ አቶ ጌታቸው ረዳ ዝገበና የጻንዕት ነዚህ መስነሩ ስለተከታተልኩና አዚና ነመስግን አቶ ጌታቸው ረዳውን ደጋጊሙ ከም ዝመጽእ ተስፋ መግባር በዚያው ክዛረው እየ ንዝነበርና ጻንዒ አዚና መስግነኩም ብሩህ ምሽት ብሩህ መዓልት ይኹነልኩም